ሀብታምም ልትሆን ትችላለህ፣ ባለስልጣንም ልትሆን ትችላለህ። ነገር ግን እዚህ ቦታ ስትመጣ ትንሽ ነህ። የመጣው እናትህ ጋር ነውና ይሄ ሁሉ ነገር ደግሞ የምታደርግላት ሐቋን ለመክፈል ሳይሆን ሸክምን ለመቀነስ ነው። ምክንያቱም እሷ እናት ናት። እንደ እስልምና ደግሞ አስተምሮ ምንም ብናረግላት የአንድ ቀምጧንም አንከፍልም። ምክንያቱም እናት ናት። አላህ ከነሱ ሐቅም ይጠብቀን። ከእድሜያችን ላይ ጨምረን በሰጠን ነበር። የምትሰጠው ግን አንተ ነህና መልካም እድሜው መልካም ጤንነት እናቶቻችን ስጥልን። የተለዩንም ቤታቸውን ማረፊያቸውን ያማረ አድርገልን። አንቺ ያላህ